የክርስትና ስም የጠፋባችሁ ኦርቶዶክሳውያን በደንብ አድርጋችሁ ስሙኝ። ይሄ ቪዲዮ ለእናንተ ነው። ቪዲዮው ታዲያ ለሁሉም እንዲዳረስና ሁሉም ተጠቃሚ እንዲሆን 5 ጊዜ ኮፒ ሊንክ እያደረጋችሁና ሼር እያደረጋችሁ ለሁሉም አደርሱልኝ። የልብ ቅርጿን ተጫኑና ደግሞ ላይክ አድርጋችሁ ጀምሩት። እንደዚሁም ቤቱን ፎሎ አድርጉት። እንግዲህ ብዙዎቻችሁ በውስጥ መስመር የክርስትና ስሜ ጠፍቶብኛል እና ምንድነው ማድረግ ያለብን እያላችሁ ብዙዎቻችሁ በውስጥ መስመር ጠይቃችሁኛል። እና የክርስትና ስም ከጠፋባችሁ ምንድነው ማድረግ ያለባችሁ? የንስሐ አባታችሁ ጋር ሄዳችሁ አዲስ የክርስትና ስም እንዲሰይሙላችሁ ማድረግ ነው። አዲስ የክርስትና ስም ሄዳችሁ አባቴ የክርስትና ስም የጠፍቶኝ ነው ብላችሁ ታማክራላችሁ። ከዚያ ያው እነሱ እንትን ያሉትን አዲስ የክርስትና ስም ይሰይሙላችኋል ማለት ነው። ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ቪዲዮ ለሁሉም እንዲዳረስ ሼር እና ኮፒ ሊንክ አድርጉልኝ። ቤቱን ደግሞ ፎሎ አድርጉ። እወዳችኋለሁ። ክብር በሉልኝ።